ህይወት የሚያስደስተኝ ነገርም ብኖርም ባልኖርም የሚያስደስተኝ ነገር ቢኖር የዶክተር አብይን ሀገር መምራት እንደማይችሉ ለአማራ ህዝብ ቀድሜ በማስገንዘቤና የአማራ ህዝብም አጠቃላይ የኢትዮጵያ ህዝብም በሳቸው ላይ የጣለውን ተስፋ ማንሳቱን ሳይ በህይወቴ ከህወሓት መጥፋትና ሞት በላይ የሚያስደስተኝ የኔ ሰውዬ የተንኮል አካሄድ ማጋለጤ ነው። ትዕግስታችን እያለቀ ነው ሲሉ የህወሓት ቃል አቀባይ አስጠነቀቁ። ህወሓት ወታደራዊ ዝግጅቱን ማጠናቀቁንና ትዕግስቱ መሟጠጡን ቃል አቀባዩ አስታውቀዋል። የህወሓት ቃል አቀባይ አቶ ገብረ ጻድቅ ድርጅታቸው ለማንኛውም ወታደራዊ ግዳጅ ዝግጁ መሆኑን በወይን ሚዲያ በኩል ባስተላለፉት መግለጫ አስታውቀዋል። ቃል አቀባዩ በመግለጫቸው የህወሓት ትዕግስት ገደብ አለው፣ ወታደራዊ ኃይሉን በተጠንቀቅ ላይ ይገኛል በማለት ወቅታዊውን የክልሉንና የፌደራል መንግስቱን ግንኙነት አስመልክተው ንግግር አድርገዋል። አቶ ገብረ በመግለጫቸው ትግራይ በፌደራል መንግስቱ ውስጥ ያላት ሚና በተመለከተ ቅሬታቸውን የገለጹ ሲሆን በትግራይና በፌደራል መንግስቱ መካከል ያለው ውጥረት እየጨመረ መምጣቱን ጠቁመዋል። አሁን ያለው ገደብ የሌለው ትዕግስት አይቀጥልም፣ ሁሉን አቀፍ ዝግጅት ተደርጓል ያሉት ቃል አቀባዩ የህዝብና የጦር ኃይሉ ለሚመጣው ማንኛውም ሁኔታ ዝግጁ እንዲሆን ጥሪ አቅርበዋል። ከኢትዮጵያ ለመገንጠል የቀረን የግዛት ማስመለስ ብቻ ነው፣ በኃይል መሬት ለማስመለስም ተዘጋጅተናል ሲሉ አክለዋል። ከኢትዮጵያ ጋር ምንም የሚያገናኘን ነገር የለም፣ የህዝቡ ማህበራዊ ስሪት ተበጥሷል ያሉት ቃል አቀባዩ የሚያገናኘን ነገር የፕሪቶሪያ የሰላም ስምምነት ብቻ ነው። ስምምነቱ የማይተገበር ከሆነና ግዛታችን በሰላም የማይመለስ ከሆነ ትዕግስታችን እያለቀ ነው ሲሉ አጠንክረው ተናግረዋል። በአማራ ክልል በመከላከያና በፋኖ ኃይሎች መካከል ውጊያው ተባብሶ በቀጠለበት በአሁኑ ሰዓት በምስራቅ ጎጃም ዞን ከታፈሱ 1330 ወጣቶች መካከል 850 የሚደርሱት ከደብረ ማርቆስ ማሰልጠኛ ካምፕ መጥፋታቸው ተረጋገጠ። እነዚህ ደረጀ ጎቹ፣ ደሳለኝ ወርቁ፣ እንዳለ ይበልጣልና ዝጋለ ሰጤ የተባሉ ወጣቶች በነብሴ ሳር ምድር ወረዳ ከመርጡ ለማርያም ከተማ መሃል አደባባይ ታፍሰው ድቅድቅ ባለው ጨለማ ወደ ደብረ ማርቆስ ከተማ ከተጓዙ 110 ወጣቶች መካከል ነበሩ። ሚኒሻዎች እየደበደቡ ወደ ፖሊስ ጣቢያ ከወሰዱን በኋላ ስልካችንን ቀምተው ምሽት ላይ በአንድ መኪና አጭቀው የወሰዱን 60 የመርጡ ለማርያም ከተማ ወጣቶችና 50 የዙሪያ ቀበሌ ወጣቶች በድምራችን 110 ነን። ደብረ ማርቆስ ከተማ ስንደርስ ከምስራቅ ጎጃም ዞን ወረዳዎች ታፍሰስ ከመጡት ጋር ተደምረን 1330 እንሆን ነበር። በወታደራዊ ካምፑ ለ10 ቀናት ቆይተናል ይላሉ ወጣቶቹ ሲናገሩ። ከዛም በደብረ ማርቆስ ወታደራዊ ማሰልጠኛ ካምፕ በገባን በሁለተኛው ቀን ለሁለት ከፍለው ወደ አዳራሽ ወስደው የሃይማኖት አባቶች፣ ሴቶች፣ ወጣቶችና ሽማግሌዎች የሚደበደቡበትን ቪዲዮ እንድንመለከት ካደረጉን በኋላ ከዚህ ወጣችሁ ብትጠፉ ጽንፈኛው አግኝቶ እንደዚህ ያሰቃያችኋል እያሉ ሲያሸማቅቁን ቆይተዋል ብለዋል። ለቀን ስራ ይሆናል ብለን በለበስነው ልብስ ስፖርት ሲያሰሩን የነበሩትም ከታፈስነው ውስጥ ግዙፍ ሰውነት ያላቸው ተመርጠው ነበር ያሉት ወጣቶቹ ከ45 ቀን በኋላ ፓራኮማንድ ሆነን እንደምንመረቅ ቢነገረንም ስልጠና ከጀመርንበት ቀን ጀምሮ በቀን ወጣቶች እየጠፉ ወደ ሀገራቸው ሲሄዱ እኛም ጠፍተን ወደ እናንተ መተናል፣ እናንተም ደስ በሚል አቀባበል አድርጋችሁልናል በማለት ለቴዎድሮስ 206ኛ ኮር ምስጋናቸውን አቅርበዋል። እኛን ጨምሮ አጠቃላይ ወደ ማሰልጠኛ ከገባ ነው 1330 ታፋኞች መካከል 850 የምንሆነው ጠፍተናል ያሉት ወጣቶቹ በአሁኑ ሰዓት ወደ ቤተሰቦቻቸው ቢሄዱ ድጋሚ አፈሳ ወይም ቅጣት ስለሚጠብቃቸው እዛ ፋኖች ጋር መቆየት እንደሚፈልጉ መናገራቸውን የኮሩ ቃል አቀባይ አስታውቁ። ኢትዮጵያ ፈረሰ የሚባለው አዲስ አበባ ሲያዝ ብቻ ነው። የጋምቤላ ህዝብ መጠነ ሰፊ ጥቃት ሲፈጸምበት መከላከያው የት ገባ ሲሉ የአካባቢው ተወካይ አቶ ኦምባግ ኦኩሙ በቁጣ ጠየቁ። ኢትዮጵያ ፈረሰች የሚባለው አዲስ አበባ ሲያዝ ብቻ ነው እንዴ በማለት የጠየቁት አቶ ኦባንግ የጋምቤላ ተወላጆች ከደቡብ ሱዳን ስደተኞች ከፍ ያለ ጥቃት እየተፈጸመባቸው መሆኑን ተናግረዋል። የጋምቤላ ህዝብ ለኢትዮጵያ አንድነትና ሉዓላዊነት መከበር ከሌሎች ኢትዮጵያን ወንድሞች ጋር በመሆን የሚከፍለው መስዋዕትነት ዝቅ ተደርጎ መታየት የለበትም ሲሉም በአጽንኦት ተናግረዋል። ሀቁ የሆነው ሳለ በተለይ የአኛክ ተወላጅ ሆኑ የጋምቤላ ተወላጆች ከደቡብ ሱዳን በሚነሱ ሙሌዎች ተደጋጋሚ ጥቃት ሲፈጸምባቸው ለምንድን ነው በዝምታ የሚታየው ሲሉም አቶ ኦባንግ አጠንክረው ጠይቀዋል። ኢትዮጵያ ፈረሰ የሚባለው አዲስ አበባ ሲያዝ ብቻ ነው። የኢትዮጵያ ህዝብ በደንብ እንዲሰማልኝ ፈልጋለሁ። ጋምቤላ ላይ የሰላም እጦት አለ። ዛሬ ኢታንገ ወረዳ ካሉት 19 ቀበሌዎች 4 ቀበሌ ብቻ ሲቀር የተቀሩት በሱዳን ስደተኛ ነዋሪዎች ሲወረር የኢትዮጵያ ህዝብ ምን እያደረገ ግን ምን ያደርጋል? የጋምቤላ ህዝብ ለኢትዮጵያ ነጻነትና ዳር ድንበር መከበር
ከሌሎች ኢትዮጵያውያን ወንድሞቹ ጋራ የሚከፍለው መስዋዕትነት በአንደኛ ደረጃ ይቆጠራል እንጂ እኮ ዝቅተኛ አይደለም። በካራማራ ሌላው ተመልካቾቻችን አድማጮቻችን ከሸዋ ደራ የደረሰን አሳዛኝ መረጃ አለ። በዛሬው ዕለት እንደተለመደው በሸዋ ደራ የሚኖሩ በርካታ የአማራ ተወላጆች በመንግስት ታጣቂዎች ድጋፍ ከፍ ያለ ጭፍጨፋ እንደተፈጸመባቸው ነው ከስፍራው የደረሰን መረጃ የሚያመለክተው። በርካቶች መቁሰላቸውና ህይወታቸው ማለፉ ነው ከስፍራው እየደረሰን ያለው መረጃ የሚያመለክተው። የአካባቢው መስተዳደር አካላትን በዚህ ጉዳይ ላይ ምንም ማብራሪያ አልሰጡም። በዚህ ጉዳይ ላይ ወደ በኋላ ላይ ተጨማሪ ዝርዝር መረጃ ይኖረናል። ሰው እንዴት ተመካክሮ ያብዳል ሲሉ መጋቢ ሐዲስ ቅሬታቸውን ገለጹ። በሰይፉ ሾው ላይ እንግዳ የነበሩት መጋቢ ሐዲስ እሸቱ ሰሞኑን አሜሪካዊ ዩቲዩበር አይሾው ስፒድ በኢትዮጵያ ያደረገውን ጉብኝት ተከትሎ ታዋቂ ሰዎች ወደ ሃይማኖት ተቋማት ሲመጡ ስለሚደረግላቸው የተጋነነ አቀባበል ጠንካራ ትችት ሰንዝረዋል። መጋቢ ሐዲስ ዝነኞች ሀገሪቱን መጎብኘታቸው መልካም ቢሆንም የሃይማኖት ተቋማት ግን ማንነትን ማበጠርና መለየት እንዳለባቸው ነው ያሳሰቡት። ሰሞኑን መነጋገሪያ ስለሆነው አይሾው ስፒድ ሲጠየቁም ይህን ልጅ አይናማዎች ናቸው የሚያውቁት፣ ለጆሮ የሚገባ ነገር የለውም፣ ዝም ብሎ ነው የሚጮህ በማለት ይዘቱ ጥልቀት የሌለው መሆኑን ጠቁመዋል። አያይዘውም ዓለማችን ቁም ነገር ከሰራ ይልቅ ለመዝናኛው ዘርፍ ቦታ የምትሰጥ የኮስሞቲክስ ዓለም ሆናለች ሲሉ ወቅሰዋል። የመጨረሻውን ዘመናዊ ቦይንግ አውሮፕላን ካመረተው ሳይንቲስት ይልቅ እዛ አውሮፕላን ላይ ተሳፍሮ ደህና ዋላችሁ ያለ አርቲስት የበለጠ ይከበራል ያሉት መጋቢ ሐዲስ ትውልዱም ሆነ አስተሳሰቡ ፋስት ፉድ እንደሆነባቸው አብራርተዋል። ፋስት ፉድ ፈረንጆቹ ስራ ሲበዛባቸው ቀባቀባ አድርገው የሚበሉት ምግብ ነው። የኛም አስተሳሰብ እንደዛ ሆኗል ያሉት። ጠንከር ያለ ሐሳብ መስማት አንፈልግም። ለዚህም ነው ጠጠር ያለ ሐሳብ የሚያቀርቡ ደራሲያን ሳይቀር ለመኖር ሲሉ ወደ ኮሜዲ ያኮበኮቡት ብለዋል። በተለይም ከዚህ ቀደም ድምፃዊት ቢዮንሴ ወደ ኢትዮጵያ በመጣችበት ወቅት ጃንጥላ ተይዞላት የተደረገውን አቀባበል በማስታወስ የሃይማኖት ተቋማት ታሪካዊ ቦታዎችን ለጎብኚ ማሳየታቸው ተገቢ ቢሆንም ክብርን በሚያወርድ መልኩ መቀበል ግን ስህተት መሆኑን ጠቁመዋል። ቢዮንሴ በመጣች ጊዜ ሰው በሰባት ስላሴ በ10 ቢዮንሴ ብሎ ተረተ። ዝነኞች እንደ ሰው እንደ ቱሪስት ላሊበላና አክሱም መጎብኘታቸው ተገቢ ነው። ነገር ግን በዛ ልክ ሃይማኖትን አዋርዶ ዝቅ አድርጎ ሸብረብ በማለቱ ብዙ አትራፊ አይመስለኝም ሲሉ ተናግረዋል። መጋቢ ሐዲስ እሸቱ አለማየሁ መልእክታቸውን ሲቋጩ እንዲህ አይነት ተግባር የሚፈጽሙ አካላት ጥቅምን አስበው ከሆነ ዓለም ገንዘብ ካገኘች እግዚአብሔርንም በ30 ብር ሸጣለች ማለት ጠንካራ መልእክት አስተላልፈዋል። የሱዳን ጠቅላይ አቃቢ ሕግ የሱዳን ጦር ኃይልን በመቀናቀን ከሚዋጋው የፈጥኖ ደራሽ ኃይል ጋር ተሰልፈው ሲዋጉ ነበር ባላቸው ኢትዮጵያን ጨምሮ ከተለያዩ ሀገራት በመጡ ከ120 በላይ ቅጥረኛ ተዋጊዎች ላይ ክስ መሰረተ። በሱዳን እየተካሄደ ባለው የእርስ በርስ ጦርነት ኢትዮጵያን ጨምሮ ከተለያዩ ሀገራት የመጡ ቅጥረኛ ተዋጊዎች እንደሚሳተፉ የሱዳን ባለስልጣናት ተናግረዋል። በጦርነቱ ተሳታፊ የሆነው ፈጥኖ ደራሽ ኃይል ውጭ ሀገራት ቅጥረኛ ተዋጊዎችን እንደሚያሰልፍና የተያዙም እንዳሉ ነው ባለስልጣናት ያሳወቁት። የሱዳን ጠቅላይ አቃቢ ሕግ የሱዳን ጦር ኃይልን በመቀናቀን ከሚዋጋው የፈጥኖ ደራሽ ኃይል ጋር ተሰልፈው ሲዋጉ ነበር ባላቸው ከ120 በላይ የውጭ ሀገር ቅጥረኛ ወታደሮች ላይ ክስ መስርተዋል። በሱዳን ጦር ኃይል የሚመራው የሱዳን መንግስት ጠቅላይ አቃቢ ሕግ አንቲሳር አህመድ አብደል ሙታአል የወንጀል ክስ የቀረበባቸው የውጭ ሀገራት ተዋጊዎች የተለያየ ዜግነት ያላቸው መሆናቸውን አመልክተዋል። አቃቢ ሕጓ እንዳሉት ቅጥረኛ ተዋጊዎቹ 3 ዓመት ሊሞላው በተቃረበው የሱዳን የእርስ በርስ ጦርነት ውስጥ በጀነራል ሐምዳን ዳጋሎ ከሚመራው ፈጥኖ ደራሽ ኃይል ጎን በመሰለፍ መወጋታቸው ነው ክሱ የቀረበባቸው። የሱዳን ባለስልጣናት ፈጥኖ ደራሽ ኃይሉ ከሱዳን ጦር ሰራዊት ጋር በሚያካሂደው ጦርነት ውስጥ አባላቱን ለማጠናከር የሚዋጉለትን ቅጥረኛ ወታደሮች ከተለያዩ ሀገራት እየመለመለ ያሰልፋል ሲሉ ይከሳሉ። ፈጥኖ ደራሽ ኃይሉ ከጎረቤት ሀገራት ከኢትዮጵያ፣ ከደቡብ ሱዳን፣ ከቻድና ከደቡብ አሜሪካ ኮሎምቢያ ቅጥረኛ ወታደሮችን እንደሚመለምል ባለስልጣናቱ አመልክተዋል። የሱዳን መንግስት ጠቅላይ አቃቢ ሕጓ ጨምረው የተወሰኑ የውጭ ቅጥረኛ ወታደሮች ክስ ተመስርቶባቸው ጥፋተኛ ሆነው ሞት የተፈረደባቸው እንዳሉም ገልጸዋል። ነገር ግን በቅጥረኛ ተዋጊዎቹ ላይ የተላለፈው የቅጣት ውሳኔ ተግባራዊ ስለመሆኑና ስለሌሎች ዝርዝር ጉዳዮች ከመግለጽ ተቆጥበዋል። በሱዳን ጦር ኃይሎች አዛዥ በጀነራል አልቡርሃንና በፈጥኖ ደራሽ ኃይሉ መሪ በጀነራል ሐምዳን ዳጋሎ መካከል በተፈጠረ የስልጣን ፉክክር የተቀሰቀሰውን የሱዳን የእርስ በርስ ጦርነት ተከትሎ በ10 ሺዎች የሚቆጠሩ ሰዎች ሕይወታቸው ሲጠፋ ሚሊዮኖች ደግሞ ተፈናቅለዋል።